የዓለማችን አስገራሚው ተክል ጸጉርሽ ቀጭን ነው ወይም እየረገፈ ነው? ዛሬ ስለ አስገራሚው ተክል ልነግርሽ ነው። ይህ ተክል አሎቬራ ይባላል። አሎቬራ ውስጥ ያሉ ቫይታሚኖችና ማዕድናት የራስ ቆዳን ይመግባሉ እናም የጸጉር እድገትን ይደግፋሉ። አጠቃቀሙ ቀላል ነው። የአሎቬራውን ጄል በቀጥታ የራስ ቆዳ ላይ ቀብተሽ ለ30 ደቂቃ ታዩ። ከዚያም በለስላሳ ሻምፖ ታጠቢው። አንዳንድ ሰዎች አሎቬራን በጭማቂ መልክ ይጠጣሉ፣ ነገር ግን ከመጠጣት በፊት የሕክምና ምክር ማግኘት ይመከራል። ዛሬ በአጭር ጊዜ ጸጉርሽን ከዚህ ወደዚህ የሚቀይርልሽን ተአምረኛውን ተክል ይዤላችሁ መጥቻለሁ። ሴቶች ላይክ በማድረግ ጀምሩ። ሰላም ውድ ተመልካቾቻችን፣ ወደ ቻናላችን እንኳን ደህና መጡ። ዛሬ በብዙ ሰዎች ዘንድ ተወዳጅ ስለሆነው ለጸጉር ጤና ብዙ ጥቅም ስለሚኖረው ተክል እንነጋገራለን። ይህም አሎቬራ ነው። አሎቬራ ለቆዳ ብቻ ሳይሆን ለጸጉርም እጅግ ጠቃሚ መሆኑ ይነገራል። በዚህ ቪዲዮ አሎቬራ ምንድን እንደሆነ፣ ለጸጉር ምን እንደሚያደርግና እንዴት መጠቀም እንደምንችል እንመለከታለን። አሎቬራ በሞቃታማ አካባቢዎች የሚበቅል ተክል ሲሆን በቅጠሉ ውስጥ ጄል የመሰለ ንጥረ ነገር ይዟል። ይህ ጄል ቫይታሚን ኤ፣ ሲኢ እና ቢ12 እንዲሁም በተለያዩ ማዕድናት የበለጸገ ነው። ለብዙ ዓመታት በባህላዊ ሕክምና ውስጥ ሲጠቀም ዛሬም በዓለም ዙሪያ በውበት ምርቶች ውስጥ በሰፊው ይገኛል። ለጸጉር ያለው ጥቅም የራስ ቆዳን ያረጋጋል። የራስ ቆዳ መድረቅ፣ ማሳከክ ወይም ፎሮፎር ካለ አሎቬራ ሊረዳ ይችላል። እርጥበት ይሰጣል። ደረቅ ጸጉርን በቀላሉ ይሰባበራል። አሎቬራ ጸጉር እርጥበታማ እንዲሆን ያግዛል። የጸጉር ጤናን ይደግፋል። በውስጡ ያሉ ቫይታሚኖችና ማዕድናት ጤናማ ጸጉር እንዲኖረን ይረዳሉ። የጸጉር መሰበርን ሊቀንስ ይችላል። ጸጉር እንዳይደርቅ በማድረግ መሰባበርን ይቀንሳል። አሎቬራን እንዴት መጠቀም ይቻላል? ዘዴ 1 በቀጥታ መቀባት። አሎቬራ ቅጠል ቁረጡ። በውስጡ ያለውን ጄል ያውጡ። በራስ ቆዳ ላይ በቀስታ ይቀቡ። ከ30 እስከ 45 ደቂቃ ይቆዩ። ከዚያ በሻምፑ ይታጠቡ። ዘዴ 2 ከኮኮናት ዘይት ጋር 2 ማንኪያ አሎቬራ ጄል፣ 1 ማንኪያ የኮኮናት ዘይት በደንብ ቀላቅሉ። በጸጉር ላይ ይቀቡ። ከ1 ሰዓት በኋላ ይታጠቡ። ማስጠንቀቂያ፣ ምንም እንኳን አሎቬራ ተፈጥሯዊ ቢሆንም አንዳንድ ሰዎች አለርጂ ሊኖራቸው ይችላል። ስለዚህ መጀመሪያ በትንሽ የቆዳ ክፍል ላይ በመሞከር ምንም ችግር እንደሌለ ያረጋግጡ። እንዲሁም አሎቬራ ብቻውን ጸጉርን በተአምር አያሳድግም። ጤናማ አመጋገብ፣ በቂ ውሃና ጥሩ የጸጉር እንክብካቤ አስፈላጊ ናቸው። እንግዲህ ዛሬ ስለ አሎቬራ እና ለጸጉር ስለሚኖረው ጥቅም ተማማርን። ይህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ላይክ ያድርጉ፣ ለጓደኞቻችሁ ያጋሩት። እናም ለተጨማሪ ጤናና ውበት መረጃዎች ቻናላችንን ሰብስክራይብ ማድረግን እንዳይረሱ። እስከ ቀጣይ ቪዲዮ ድረስ ሰላም ቆዩ።